ኑዌርና አኝዋክ ለረጅም ጊዜ ተጋብቶ ተፋቃቆሩ ተደጋግፎ እንደማንኛውም ኢትዮጵያውያን ብሔረሰቦች ኖረዋል። በተወሰነ ደረጃ ግጭትም ቢፈጠር የሚያታረቀው በራሳችሁ አካባቢ ያለው አስተዳደር ነው። አሁን የሚያፋጨው የሆነ ጽንፈኛ ሽብር ቡድን አለ በዛ ውስጥ በጋምቤላ አለ ተደብቆ ህዝቡ ዋሻ አርጎ ውጭም ቢኖርም አለ ብቻ ምንም አልተደረገም። እንደዚህ አይነት ሰዎች ወደ ጫካ ቢመለሱ በርደኑ ይጨመራል። አሁን ዜጎች ያልሞቱት ያድናል ብዬ አሳባለኝ። ረጅም ታሪክ አለ ቢሆንም እንኳን ኑዌርና አኝዋክ አልተጋጨም። አሁን ይሄ የሚታየው በእኔ ማቅ የወንድ ምልክት ነው፣ በኑዌር ባህል ማለት ነው። እንደዚህ አይነት ምልክት የሌለውን ትልቅ ቢሆን እንኳን አይገለም፣ ገና በሴትም በልጅም ይመደባል ብሎ ነው።